ብዙ ምስጋና ብዙ ዝማሬ ወደ ማደሪያህ ይዤ ገባለሁ። አምላክ ነህና ስለሚገባህ አንተን አመልክሃለሁ፣ አንተን አከብርሃለሁ፣ አንተን አመልክሃለሁ፣ አንተን አመልክሃለሁ። እንዳንተ ኃያል አምላክ ማነው? እንዳንተ ኃያል አምላክ ማነው? እንዳንተ ኃያል አምላክ ማነው? እንዳንተ ኃያል አምላክ ማነው? እግዚአብሔር አባት ሆይ እናመሰግንሃለን። እንደገና የረዳህን ስምህ ይባረክ። እንደገና ያገዝከን እናመሰግንሃለን። በዘመናት መካከል በመልካምነት ያሳለፍከን ስምህ ይባረክ። ቀንን የጨመርክልን እድሜን የሰጠን ጌታ፣ በእውነት ደግሞ በዚህ ማለዳ ደግሞ ስምህን እንጠራ ዘንድ ጌታ ሆይ አቅምንና ኃይልን ሁሉ የሰጠን በፊት ሞገስን የጨመርክልን እግዚአብሔር ስምህ ይባረክ። አቤቱ እግዚአብሔር ሆይ በፊትህ መገኘት ይችለናል ከአንተ የተነሳ። አቤቱ በፊትህ መገኘት የምንችልበትን ከአንተ ጋር የምንነጋገርበትን እድልን የሰጠን እግዚአብሔር አባት ሆይ እናመሰግንሃለን። ሃሌሉያ ሃሌሉያ ሃሌሉያ። አባት ሆይ አንተ መልካም ነህ ጌታ ሆይ ስለሰጠን ስለ ጸጋ ጌታ ሆይ እናመሰግንሃለን። ከአንተ ዘንድ ስለተቀበል ነው ስለዚህ አስደናቂ ጸጋ አባት እግዚአብሔር ሆይ እናመሰግንሃለን። በዮሐንስ ወንጌል ምዕራፍ 1 ቁጥር 14 እንዳለው ቃልም ሥጋ ሆነ ጸጋንና እውነቱን ተሞልቶ በእኛ አደረ፣ አንድ ልጁም ከአባቱ ዘንድ እንዳለው ክብር የሆነውን ክብር አየን ይላለኝ። ጸጋንና እውነትን ተሞልቶ በእኛ አደረ እንደሚል ጌታ ሆይ በዚህ በእኛ ውስጥ ስለ አደረው ስለዚህ እግዚአብሔር ሆይ ስለ ልጅ ስለ ክርስቶስ ኢየሱስ እናመሰግንሃለን። ጌታ ሆይ ስለተሰጠን ስለዚህ ድንቅ ጸጋ በነፃ ስለተለቀቀልን ጌታ ሆይ ከአንተ ዘንድ እግዚአብሔር እንደ ስጦታ ስለተሰጠን ጌታ ሆይ ስለዚህ ጸጋ ስለለበስነው ስለዚህ ጸጋ ጌታ ሆይ እናመሰግንሃለን። አባት ሆይ እናከብረሃለን። ጌታ ሆይ ጸጋንና እውነትን ተሞልቶ በእኛ ውስጥ ስላደረው ስለ ልጅ ስለ መድኃኒታችን ስለ ኢየሱስ ክርስቶስ እናመሰግንሃለን። የሆነው ሁሉ ጌታ ሆይ ከአንተ ዘንድ ነው፣ እናመሰግንሃለን። ክብርህን ማየት ችለናል ጌታ ሆይ እናመሰግንሃለን። ክብርህን ከጸጋ የተነሳ አየን ጌታ ሆይ። አባትነትን ከጸጋ የተነሳ አየን። አምላክነትን ከጸጋ የተነሳ አየን ጌታ ሆይ። ልጆች ተብለን ተጠራን ጌታ ሆይ እግዚአብሔር ሆይ ስለዚህ አስደናቂ ስለዚህ አስገራሚ ከአንተ ዘንድ እንደ ስጦታ ሆኖ ስለተሰጠን ስለዚህ ድንቅ ጸጋ ጌታ ሆይ እናመሰግንሃለን። አባት ሆይ እናመሰግንሃለን። ኃጢአትን እምቢ የምንልበትን ጸጋ ስለሰጠን ጌታ ከክፉ ጋር እንዳንተባበር እግዚአብሔር ሆይ ስለሚረዳው ስለዚህ ጸጋ ጌታ ሆይ እናመሰግንሃለን። አቤቱ እናመሰግንሃለን። እግዚአብሔር ሆይ እናመሰግንሃለን። በዮሐንስ ወንጌል ምዕራፍ 1 ቁጥር 16 ላይ እኛ ሁላችን ከሙላቱ ተቀበልን ይላል። ሁላችን በክርስቶስ ኢየሱስ የሆነ ክርስቶስ ኢየሱስን እንደ ግል አዳኛችን አድርገን የተቀበልን እኛ ሁላችን ይላል እግዚአብሔር ቃል ከሙላቱ ተቀበልን ይላል። ምንን ተቀበልን? በጸጋ ላይ ጸጋ ተሰጥቶናል። ሃሌሉያ። በጸጋ ላይ ጸጋን የሰጠን እግዚአብሔር ስሙ ይባረክ። አባት እናመሰግናለን። ከሙላት ያላጎደልከን ስምህ ይባረክ። ስጦታ አድርገህ ስለሰጠን እናመሰግንሃለን። በጸጋ ላይ ጸጋን ስለጨመርክልን ስምህ ይባረክ። ሕግ በሙሴ ተሰጥቶ ነበር። አሁን ግን እግዚአብሔር ሆይ ከአንተ ዘንድ ስለሆነው ስለዚህ አስደናቂ ጸጋ አባት እግዚአብሔር ሆይ እናመሰግንሃለን። ጸጋና እውነትን ግን በክርስቶስ ኢየሱስ ሆነ ተብሎ በቃልህ እንደተጻፈ በዮሐንስ ወንጌል ምዕራፍ 1 ቁጥር 17 ላይ እንደዛ ነው የሚለው። ጸጋና እውነት ግን በኢየሱስ ክርስቶስ ሆነ ይላል። እግዚአብሔር አባት ሆይ እናመሰግናለን። ከሕግ ባርነት ስላወጣን ስምህ ይባረክ። እግዚአብሔር ከሕግ ስራት ስላወጣን ስምህ ይባረክ። በጸጋ ስለደገፍከን እናመሰግናለን። በጸጋ ስላቆምከን እናመሰግናለን። ጸጋን በጸጋ ላይ እግዚአብሔር ደርበ ስለሰጠን ጌታ ሆይ ስምህ ይባረክ። አቤቱ ስለዚህ ታላቁ ስጦታ ስለዚህ እግዚአብሔር ሆይ ታላቅ እግዚአብሔር ሆይ ነገር እናመሰግናለን። ጌታ ሆይ ስምህ ይባረክ። በእኛ ውስጥ ስላደረው ስለዚህ መንፈስ እናመሰግንሃለን። ጌታ መንፈስ ቅዱስ
እንደገና አሁንም ድጋሚ እስኪ ያነባለሁ። በሐዋርያት ሥራ በምዕራፍ 4 ከቁጥር 33 ሐዋርያትም የጌታ ኢየሱስ ክርስቶስን ትንሣኤ በታላቅ ኃይል ይመሰክሩ ነበር፣ ሁሉም ላይ ታላቅ ጸጋ ነበረባቸው ይላል። ሃሌሉያ ሃሌሉያ ሃሌሉያ። ክርስቶስን የምንመሰክርበት የትንሣኤውን ጉልበት የምንገልጥበት ኃይልን የምንቀበልበትን ይህን ጸጋ ስለሰጠን ከዚህ ኃይል የተነሳ እግዚአብሔር የምንመሰክርበትን ኃይልን ስለጨመርክልን ኃይልን ስለሰጠን ጌታ በሁላችንም ላይ ይህ ታላቅ ጸጋ ነበረባቸው ተብሎ እንደተጻፈ እግዚአብሔር በሁላችንም ላይ የምንመሰክርበትን አቤቱ ጸጋህን የምናወራበትን አቤቱ ትንሣኤውን የምንናገርበትን ሐዋርያቶች በዚህ ጸጋ ተሞልተው ጌታ መንፈስ ቅዱስ ያንተን ታላቅነት መስክረው ወንጌል ለኛ ዛሬ እንዳደረሱ እንዲሁ ደግሞ ጌታ ሆይ ይህንን ታላቅ ኃይል ጌታ ሆይ የምንመሰክርበትን ጸጋ ስለሰጠን ጌታ ሆይ በሁላችንም ላይ ይህን ስላሳረፍከው በሁላችንም ላይ ይህን ጸጋ ስላስቀመጥክ ጌታ ሆይ እናመሰግንሃለን፣ እናከብርሃለን። እግዚአብሔር እናመሰግንሃለን ጌታ መንፈስ ቅዱስ። ሃሌሉያ ሃሌሉያ። ኃጢአትን እምቢ የምንልበትን ኃጢአትን የምናሸንፍበትን እግዚአብሔር አምላካችንና መድኃኒታችን ሆይ በችግር ውስጥና በማዕበል ውስጥ የምናልፍበትን ጸጋ ስለሰጠን ጌታ መንፈስ ቅዱስ እናመሰግንሃለን። በቃልህ የምናድግበትን ጸጋ ስለሰጠን እናመሰግንሃለን። በትጋት በፊት የምንገኝበትን ጸጋ ስለሰጠን እናመሰግንሃለን። እግዚአብሔር የምንማልድበትን የምንቃትትበትን መንፈስ ስለሰጠን ጌታ ስም ይባረክ። አቤቱ በትዳራችን መካከል እንኳን ትዳራችንን እግዚአብሔር የምንቀበልበትን ትዳራችንን እግዚአብሔር የምንመራበትን ጸጋ ስለሰጠን ልጆቻችንን የምናሳድግበትን ጸጋ ስለጨመርክልን ስለሰጠን ጌታ ሆይ እናመሰግናለን። በቤተ ክርስቲያን መካከል እግዚአብሔር ስለሰጠው ድንቅ ጸጋ እግዚአብሔር ስላስቀመጥከው በእኛ ላይ ድንቅ ጸጋ አቤቱ እግዚአብሔር እናመሰግናለን። በቅዱሳን መካከል እግዚአብሔር ስለሰጠው ድንቅ ጸጋ እግዚአብሔር ስላስቀመጥከው መልካም ጸጋ እናመሰግናለን። ጌታ አቤቱ እናመሰግናለን። በመልካምነት እንድንገለጽ ጸጋ ስለበዛልን ስም ይባረክ። እግዚአብሔር ሆይ አቤቱ እናመሰግናለን፣ አቤቱ እናከብርሃለን። ጌታ ሆይ እንግዲህ ምን ይላል እግዚአብሔር ቃል ደግሞ በኃጢአት ዙሪያ ደግሞ ምን ይላል? ሉቃስ ወንጌል ምዕራፍ 6:1 ላይ እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኖር እንጂ አይደለም ይላል። በቃ እግዚአብሔርን ስለሰጠን ሰማያዊ ጸጋ እናመሰግናለን። አባቶ ያከበርን እግዚአብሔር ሆይ ስለዚህ መልካም ጸጋ እግዚአብሔር ሆይ ስምህን ጠራን። እግዚአብሔር የሚገባውን ክብር ላንተ አመጣን። ነገር ግን ከሰጠን ጸጋ የተነሳ በኃጢአት እንድንመላለስ አይደለም ቃል ይላል ጌታ። እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኖር እንጂ ኖ አይደለም ጌታ። ኃጢአትን እምቢ የምንልበትን ጸጋ ጨምረህልናል። ከኃጢአት ጋር የማንተባበርበትን ጸጋ ጨምረህልናል። ኃጢአትን እግዚአብሔር ሆይ በደልን እግዚአብሔር ሆይ እምቢ የምንልበትን ኃይል ተሰጥቶናል፣ ጸጋ ተሰጥቶናል። እግዚአብሔር ሆይ ሃሌሉያ። ምክንያቱም ተናግረሃል የኃጢአት ደሞዝ ሞት ነውና የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን በኢየሱስ ክርስቶስ የዘላለም ሕይወት ነው ተብሎ ተጽፏል። ጌታ በእውነት እግዚአብሔር ሆይ በሰጠን የጸጋ ስጦታ በክርስቶስ ኢየሱስ በጌታችን የኢየሱስ ክርስቶስም እግዚአብሔር ሕይወትን የምናውጅበት በዛ ሕይወት ውስጥ የምንገኝበት እንዲሆን ኃጢአትን እምቢየው የምንልበት ጌታ ሞት ባለበት በዛ መገኘት እንዳይሆንልን እርኩሰት ባለበት አንተ በማትከብርበት አንተ ደስ በማትሰኝበት በዛ ስፍራ እግዚአብሔር ሆይ እንዳንገኝ ኖ እግዚአብሔር ሆይ እንግዲህ ምን እንላለን? ጸጋ እንዲበዛ ጸንተን በኃጢአት ጸንተን አይደለም ጌታ ሆይ አይደለም እግዚአብሔር ሆይ ከእውነት ጋር እንድንተባበር ከመልካም ስራ ጋር እንድንተባበር ስለተሰጠን ስለዚህ ድንቅ ጸጋ እናመሰግናለን። ነገር ግን እግዚአብሔር ሆይ ጸጋ በዛልን ብለን በኃጢአት ብንመላለስ የኃጢአት ደሞዝ ደግሞ ሞት እንደሆነ ጌታ ሆይ በቃል ስለተናገርከን እናመሰግናለን። ስላነቃን ጌታ ሆይ እናመሰግናለን። ይህን አቅጣጫ ስላሳየን እናመሰግናለን ጌታ መንፈስ ቅዱስ። እንዲሁም ምን ይላል አሁንም በሉቃስ 11:15 ላይ እንዲሁም በአሁኑ ዘመን ደግሞ በጸጋ የተመረጡ ቅሬታዎች አሉ ይላል። እግዚአብሔር ሆይ በእውነት ጌታ ሆይ ከቅሬታዎች መካከል አድርገን አንተን ደስ ከሚያሰኙ ጌታ በከበረው ስፍራ ከሚገኙ በጸጋ ከሚመላለሱ ከነሱ ቅሬታዎች እንዳንዱ አድርገን እግዚአብሔር ሆይ በእውነት እንዳንዱ አድርገን ጌታ በአሁኑ ዘመን
እግዚአብሔርን በመምሰል ራሳችንን በመግዛት በጽድቅ በሚኖረን ጸጋ እንዲበዛልን ጌታ ሆይ እርዳን። ጌታ አንተን በመምሰል ጌታ ሆይ ለአንተ በመገዛት በጽድቅ በመመላለስ በዚህ ጸጋ እንድንመላለስ በጌታ በኢየሱስ ክርስቶስም እርዳን። ጌታ አቤቱ የሰራዊቱ ጌታ እግዚአብሔር ሆይ ሁል ጊዜ በመልካምን ነገር በማድረግ ዝግጁ እንድንሆን እግዚአብሔር ሆይ የአንተ ገንዘብ እንድንሆን ጌታ በጌታ በኢየሱስ ክርስቶስም እርዳን። ጌታ እርዳን፣ አግዘን። በዘፍጥረት 4:7 ላይ ምን ይላል? መልካም ብታደርግ ፊትህ የሚያበራ አይደለምን? መልካምን ባታደርግ ግን ኃጢአት በደጅ ታደባለች፣ ፈቃዷም ወደ አንተ ነውና አንተም ወደ እርሷ ንገስባት ነው የሚለው። በቃ እግዚአብሔር ሆይ መልካምን በማድረግ ባርከን ጌታ። በመልካምነት ፊትህን የምንፈልግ አድርገን ጌታ። በመልካምነት እግዚአብሔር ሆይ በፊት የምንመላለስ አድርገን ጌታ። የአንተን ልብ የምናሳርፍ አድርገን ጌታ። አንተ እግዚአብሔር ሆይ በዘፍጥረት ላይ እግዚአብሔር ሰማይና ምድርን ፈጠረ። ምድርንና ሞላዋን በባህርና በየብስ ላይ ያሉትን ሁሉ ከፈጠረ እጅግ መልካምና ውብ መሆናቸውን ካየ በኋላ እጅግ መልካም ነበረ ካለ በኋላ መልካም እንደሆነ ካየ በኋላ የሚወደውን የሰው ልጅን በዛ ውስጥ እንዳስቀመጠ በመልካም ስፍራ የሰው ልጅ እንዳስቀመጠ አቤቱ የሰራዊቱ ጌታ እግዚአብሔር ሆይ እኛም መልካምን በማድረግ ፊታችን ጌታ በፊት የሚያበራ እንሆን ዘንድ እግዚአብሔር ሆይ ለአንተ መልካምን በማድረግ ከኃጢአት የራቅን እንሆን ዘንድ በጌታ በኢየሱስ ክርስቶስ እንድትረዳን የአንተን ልብ እኛም በዛ እንዳሳለፍክ ጌታ እኛም በዛ በመልካም ነገር ውስጥ እንዳስቀመጥክ ጌታ አንተን ደግሞ የምናከብር ጌታ ፈቃድክን የምንፈጽም እግዚአብሔር ደስ የሚያሰኘውንና መልካምና ውብ የሆነውን ነገር የሚያደርግ እንደ ልቤ የሚለውን የእሴይ ልጅ ዳዊትን አገኘሁ እንዳልክ ጌታ በመልካምነት በፊት እግዚአብሔር የምንመላለስ ጌታ ሆይ እንድታረገን ልብን የምናሳርፍ ሴትና ወንድ ባሪያዎች እንድታረገን መልካምን በማድረግ እንድትባርከን በጌታ በኢየሱስ ክርስቶስ ስም እኔ ጸልያለሁ። አብርሃም አባቶቻችን ባለፉት ዘመናት ባለፉት ዓመታት በብዙ መልካምነት በፊትህ እንዳለፉ ጌታ በዘመናቸው እግዚአብሔር በጊዜያቸው መልካምን ነገር በማድረግ አንተን ደስ አሰኝተው እንዳለፉ ጌታ ሆይ በጌታ በኢየሱስ ክርስቶስ እኛንም እንድትረዳን እንድታግዘን በጌታ በኢየሱስ ክርስቶስም በሰጠን ዘመንና ጊዜ እግዚአብሔር ወቅት ጌታ ሆይ መልካምን ነገር በማድረግ ዘመናችን እንዲጠቀለል እግዚአብሔር ሆይ በመልካምነት በማለፍ ጊዜያችን እንዲጠቀለል ጌታ በዚህ ጌታ ሆይ ብድራታችን ትኩር ብለን ማለፍ እንዲሆንልን የኋላችንን እየረሳን የፊታችንን ለመያዝ የምንዘረጋ በመልካምነት የጠገብን እንድንሆን በጌታ በኢየሱስ ስም እንድትረዳን እኔ ለምንሃለሁ። በዘፍጥረት 33:19 ላይ ምን ይላል? እግዚአብሔር እኔ መልካምነቴን ሁሉ በፊትህ አሳልፋለሁ ይላል። የእግዚአብሔር መልካምነት ሁሌ እግዚአብሔር ሆይ በፊታችን ነው ጌታ ሆይ እግዚአብሔር ከዘፍጥረት ጀምሮ ለሰው ልጆች መልካምን ነገር የሚያስብ በመልካምን ነገር ውስጥ የሚያሳልፍ እግዚአብሔር ይቅር የሚል አምላክ ነው። በቃ መልካምነቱን በፊታችን አሳልፏል ወገኖች፣ መልካምነቱን በፊታችን አይተናል። በእውነት ነው የምላችሁ እና በዘፍጥረት 33:19 ላይ እግዚአብሔር እኔ መልካምነቴን ሁሉ በፊትህ አሳልፋለሁ የእግዚአብሔርንም እና በዘፍጥረት 33:19 ላይ እግዚአብሔር እኔ መልካምነቴን ሁሉ በፊትህ አሳልፋለሁ እግዚአብሔርን በፊትህን አውጃለሁ ይቅርም የሚለውን ይቅር እላለሁ የምምረውን ይቅር እላለሁ አለ። በቃ እግዚአብሔር መልካምነቴን በፊትህ አሳልፋለሁ ያለ ጌታ ስሙ ይባረክ። እግዚአብሔር በብዙ መልካም ነገሮች በብዙ መልካምነት አሳልፎናል ወገኖቼ። እግዚአብሔር ለእኛ እጅግና መልካም ውብና ድንቅ የሆነን ነገር አድርጓል። እንደተነጋገርነው በዘፍጥረት ውስጥ እንዳየን እግዚአብሔር በብዙ መልካምነት ውስጥ አሳልፎናል። አሁንም ደግሞ በአዲስ ኪዳን አንድ ልጁን ክርስቶስ ኢየሱስን ለእኛ በመስጠት በቃ ጸጋው በውስጣችን እንዲሆን በጸጋ ላይ ጸጋን ጨምሮልናል። የእግዚአብሔር ስም የተባረከ ይሁንና በዘፍጥረት 25:8 ላይ አብርሃም ነፍሱን ሰጠ፣ በመልካም ሽምግልና ሞተ፣ ሽምግልናውን ብዙ ዘመን ጠገበ፣ ወደ ወገኖችም ተከማቸ እንደሚል በመልካምነት ነው። በቃ እስከ ሽምግልናው ድረስ መልካምን ነገር በማድረግ እግዚአብሔርን ደስ በመሰኘት ፍቃዱንና ሐሳቡን በመፈጸም በዛ ውስጥ በቃ ዘመኑ አለፈ። ዘመኑ በዛ ውስጥ ተጠቀለለ እና እግዚአብሔር በእውነት በሰጠን ዘመን በሰጠን ጊዜ በሰጠን እድሜ እግዚአብሔርን መልካምነት በመናገር በመልካምነቱ በማለፍ
እግዚአብሔርን በመልካምነቱ ደስ በማሰኘት በእውነት እግዚአብሔር በተሰጠን በጸጋ ላይ ጸጋ በጽድቅ በመገኘት ጽድቅንና ቅድስናን በማውራት የእግዚአብሔርን ፈቃድ በመከወን ዘመናችን በዚህ መልኩ እንዲጠቀለል በአባቶቻችን ዘመን እንዲህ እንደሆነ በቃ አብርሃም ነፍሱን ሰጠ ይላል። በመልካም ሽምግልና በቃ ጊዜውን እንዳሳለፈ በዛ በመልካም ሽምግልና ጊዜውን እንደሸመገለ ዘመኑንም እንደሰጠ ከዚህ የተነሳም ዘመኑን ጠገበ ይላል። ወደ ወገኖችም ተከማቸ እንደሚል ጊዜያችን ዘመናችን እንዲሁ እንዳይጠቀለል ጊዜያችን ዘመናችን እንዲሁ እንዳያልፍ በእውነት እያንዳንዷን ጊዜና እያንዳንዷን ሰዓት መጠቀም እንዲሆንልን እግዚአብሔር አባት ሆይ እንድትረዳን በኢየሱስ ስም እለምንሃለሁ። እግዚአብሔር ሆይ በእውነት መልካም የምናደርግ ሰዎች አድርገን ጌታ። ኑኃሚን መልካምን ነገር እንዳደርግ አማቷ ምንድን ነው የሚለው በመጽሐፈ ሩት 3:1 ላይ አማቷ ኑኃሚንን አለቻት፣ ልጄ ሆይ መልካም እንዲሆንልሽ እረፍትን አልፈለግሽም አለቻት። ያለ እረፍት መልካምን ነገር ሰራች። በቃ ያለ እረፍት መልካምን ነገር ማድረግ ይሁንልን። በእውነት እግዚአብሔር የካሳ አምላክ ነው። እግዚአብሔር ይክሳል። እግዚአብሔር ብድራትን የሚመልስ አምላክ ነው። ጌታ ያለ እረፍት በፊት መልካምን በማድረግ መገለጥ ይሁንልን። ያለ እረፍት በፊት በመልካምነት እግዚአብሔር መገኘት ይሁንልን። ከዚህ የተነሳ ጌታ ሆይ አክሊላችንን ማከማቸት እንዲሆንልን ጌታ አንተ በምትሰጠን በዛ ነገር ላይ ተዘልለን የምንኖርበትን ጸጋ እንድታበዛልን ያለ እረፍት እግዚአብሔር በፊት መልካምን ነገር ማድረግ እንድንችል በጌታ በኢየሱስ ክርስቶስ ስም አግዘን። እግዚአብሔር እስከ ሽምግልና ድረስ እግዚአብሔር በመልካምነት የምናልፍበትን ኃይል ልቀቅልን ጌታ ሆይ በእውነት ጌታ መንፈስ ቅዱስ እንድታረግልን በኢየሱስ ክርስቶስ ስም እንለምንሃለን። ስለሰጣን ስለዚህ ጊዜ እናመሰግንሃለን። በጌታ በኢየሱስ ስም አሜን።